ሰላም ለእናንተ ይሁን ውድ ቤተሰቦች፣ ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሁንኝ አበረታቱኝ እላለሁ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ሰሞኑን እየተንሸራሸረ ባለው የሟችና የገዳይ ፎቶ ምክንያት ያው ሁላችንም እንደሚታወቀው ሀሳብና ጭንቀት ላይ ነን። ምን ሊገጥመን ይሆን ምን ይፈጠር ይሆን እያለ ሁላችንም ሀሳብ ላይ ነው ያለ ነው። ያው ሟች ሞቷል። እንግዲህ ገዳይ ምን ይሆን ተያዘ አልተያዘ በሚለው ደግሞ ያው እንግዲህ ሰው አይደለን እንደ ሰው ማሰብ አይቀርም እና ብዙ የምናስባቸው ነገሮች አሉ። ሁሉም የራሱን አስተያየት እና አመለካከት አስቀምጧል። እንዲሁም ሙቤም ከ3 ቀን ከ4 ቀን በፊት ቤቱን ከፍቶ አረቦችን ለማናገር ሞክሯል እና አረቡም እባካችሁ ኢትዮጵያውያን ይሄን ልጅ ነፍሰ ገዳይ ነው አሳልፋችሁ ለሕግ በመስጠት ሌላውን ኢትዮጵያውያኖችን ታደጉ። ምክንያቱም እኛ እሱን እስካልያዝነ ድረስ እስከ ጥግ እንሄዳለን። አስፈላጊውን እርምጃ እንወስዳለን፣ አስፈላጊውን ተፍትሽ እናደርጋለን ሁሉም ቦታ ላይ እያሉ ነው። ሙቤም እንግዲህ ለሟች ቤተሰቦች መጽናናትን እመኛለሁ፣ ለሞተ ወንድማችንም ከደጋጎች ጎን ያስቀምጥልን ሲል ያው በአረብኛ መልእክቱን አስተላልፏል ማለት ነው። እንግዲህ ለእኛ ሟችም ሆነ ገዳይ ወንድሞቻችን ናቸው የሰው ልጅ እስከሆኑ ድረስ በጣም የሚያሳዝን ነገር ነው። ልጁ ምን እንደገጠመው ይህን ያህል ጭካኔ ምን አይነት ነገር እንደገጠመው ፈጣሪና እሱ ናቸው የሚያውቁት። ያለው እውነታው ነገር ከፈጣሪና ከሟቹ ከገዳይ ነው ያለውና እንግዲህ ዙሮ ምንም ቢል ገዳይ ደግሞ እዚህ ሀገር ላይ እስከተያዘ ድረስ ዋስ ጠበቃ የለውም። እውነት ለመናገር ፈጣሪ ብቻ ነው እሱን የሚጠብቀውና ካለበት ችግር ሊያወጣው የሚችለው ፈጣሪ ነው። ያው በዚህ አጋጣሚ ብዙ የታዘብኩት ነገር አለ። ሁላችንም ተዛዝበናል፣ ብዙ ነገር አይተናል፣ ብዙ ነገር ተብለናል፣ ብዙ ነገር ሰምተናል። እውነት ለመናገር ከአሰሪዎቻችን ጋርም ብዙ የሰማነው ነገር ያየነው ነገር አለ እና በዚህ አጋጣሚ እኔም ከትናንትና ነው እውነት ለመናገር ቪዲዮ መስራት አልፈለኩም ነበር። አጋጣሚ ግን እንደው ይሄን ነገር ዝም ብዬ ባልፍ ምናልባት የሚጠቀምበት ሰው ይኖራል ይሄንን ቪዲዮ በማየት በሚል ነው ቪዲዮ ልስራ የተገደድኩት እና ትናንት ወዲያ አካባቢ አሰሪ ትናንትና አሰሪ ስልክ ፈልጌ ምናምን ይለኛል ማለት ነው። የምን ስልክ ስራው ስልክሽን እፈልገዋለሁ። እንግዲህ እዛ ፊት ለፊት ነው ያለ ነው። እዛ ይዘሽዋን ሲለኝ አልያዝኩትም ማለት አልችልም። ምክንያቱም ስልኩ አለ አጠገቤ ነው። ስራ እየሰራሁ ነበር፣ አጠገቤ አስቀምጬው እየሰራሁ ነው እና ስልኩን የት አድርገሽው ነው ምናምን ይለኛል ማለት ነው። ስልኩ አለ ለምን ፈልገህ ነው ስለው አይ ፈልጌው ነው ምናምን ይላል ማለት ነው። ፈልጌው ነው እና ስጭኝ የሆነ ቁጥር ላወጣበት ነው አለ። እንዴ ከኔ ስልክ የማንን ቁጥር ፈልገህ ነው ምን ልታወጣ ነው ስለው እሱን ትሰጫለሽ ወይስ ራሴ ላንሳው ይለኛል ማለት ነው። አይ እኔ ችግር የለውም እሰጥሃለሁ ብዬ ስልኬን ፓተርን የለውም እውነት ለመናገር አንስቼ የሰጠሁት ወሰደ። ከ30 ከ40 ደቂቃ በላይ ስልኩ እሱ ጋር ነው። እኔም ስራ እየሰራሁ ነው። ዝም አልኩ። መጨረሻ ላይ አንስቶ ሰጠኝ ማለት ነው። እንግዲህ በዚህ ሰዓት ምን እንዳሰበ ምን እንዳየብኝ እኔ የማውቀው ነገር የለኝም። ፈጣሪ በሚወደው እኔ ምንም ከማንም ጋር የምደዋወለው ምንም በወንጀል ጉዳይ የለብኝም። ብቻ ግን እኔ ምን እንዳሰበ አላውቅም። በእርግጥ እኔ የምሰራው እነሱ ጋር ነው። ነጋሼ ናቸው አብሬያቸው የምሰራቸው እና ምናልባት እንግዲህ አላውቅም ስራውም ስለሆነ ለእኔ ብዙም አልገረመኝም። ግን ምናልባት እኔ ቪዲዮ እንድሰራ የተገደድኩትኝ ብዙ እህቶቼ አላችሁ ያልሆነ ፎቶ ያልሆነ እንደዚህ ለመረጃ ማስረጃ የሚሆን ነገር የውሃ እቃ የምትላላኩ እና ተጠንቀቁ፣ ባካችሁ ተጠንቀቁ። ውሃ የሚሰሩበት አካባቢ ፎቶ ተነስቶ የሚላክላችሁ ልጆች ካላችሁ ያውቁታን እነሱ ምንም አይነት እንደው ህገ ወጥ ነገር ስልካችሁ ላይ አታስቀምጡ። ካስቀመጣችሁ ደግሞ በአፕሊኬሽን በምን ይሆን እሱም ቢሆን በቂ አይደለም፣ ጠቃሚ አይደለም። ምክንያቱም ቴክኖሎጂ ከእነሱ አልፎ ነው ለእኛ እንትን ያለው እና በደንብ ያውቃሉ። አገለባብጠው ምን ማድረግ እንዳለባቸው ያውቃሉ። እኔ ስልኬን ከእግር እስከ ራሱ ፈትሾ ነው የሰጠኝ ማለት ነው። ስለዚህ በዚህ አጋጣሚ እንድትጠነቀቁ ነው። እንግዲህ ሙቤም ምንድነው ያለው በድጋሚ እኛ ወንጀለኛን አሳልፈን እንሰጣለን። በአንድ ሰው ምክንያት ብዙ ኢትዮጵያውያን መንገላታትም መጎዳትም የለባቸውም። ወንጀለኛ ወንጀለኛ ነው። እኛ ወንጀልን አናበረታታም፣ አሳልፈን ለህግ እንሰጣለን። ሌላው ኢትዮጵያውያን ደግሞ ራሱን መጠበቅ እንዳለበትም መልእክት አስተላልፏል። እንግዲህ አሁን የሚጠብቀው እግዚአብሔር ነው።
ማለት እኛ ጠባቂያችንም መንግስታችንም ተከራካሪያችንም ሁሉ ነገራችን እግዚአብሔር ብቻ ነው፣ ሰው አይደለም። በዚህ ሰዓት እውነት ለመናገር ብዙ ሀበሻ ሞቷል በዚህ ልጅዮ ምክንያት። በዚህ ልጅዮ ምክንያት ማለት በሟቹ ምክንያት ነው። እኔ እውነት ለመናገር በገዳዩ እስካሁን ምንም አይነት ፍርድ የለኝም። ያልፈረድኩበት ምክንያት ደግሞ ይሄ ልጅ ምን እንደገጠመው አናቅም። በጣም ያበሳጫሉ፣ በጣም የሆነ ነገር ያናግራሉ። ብዙ ነገር አለ። ብቻ ልጁ መታገስ ነበረበት የሚልም አለ። ልጁ እንግዲህ አለመታገስ አልቻለም፣ ማለት መታገስ አልቻለም። ምክንያቱም ደግሞ ሊገለው መጥቶ ከሆነስ ብዙ ነገር ነው እና የሚወራው አረቡ ላይ እንግዲህ እሱን እውነታውን ፈጣሪና ፈጣሪ ብቻ ነው የያዘው። ግን እንደው እኛ የምንፈርደው ያልሰማነውን ያላየነውን አሉ እያልን ይዘን የምንሄደውን ነገር ብንተው፣ ራሳችንን ብንጠብቅ። ብዙ የድሃ ልጅ አለ ቸግሮት ሊሰራ የመጣ በጣም ብዙ ማለት ነው። እውነት ለመናገር ሁላችንም ስራ ፈልገን ነው አገራችን ለቀን ከቤተሰብ ርቀን ያለ ነው እና እንደው ምን አለበት ሁሉም የራሱን ህይወት ቢኖር። በቃ አንድ ነገር ሲፈጠር አየጉድ ብለን ብናልፍ ምን አለበትኝ? የመሰለን እንደው ዝም ብለን የመጣልንን ባንናገር ምን አለ? በጣም ብዙ በቃ ከኛ የማይጠበቅ ነገር ሃይማኖት የላቸውም እንዲህ እስከመባል የሚያደርስ ነገር ነው ብዙዎቻችን እንናገረው እና በሚገርም ሁኔታ እንደው ብዙ ሰው ታዘብኩ። እልል የምትሉ አላችሁ፣ እንኳን ገደለ የምትሉ አላችሁ፣ እንኳን አመለጠ የምትሉ አላችሁ። በጣም ከባድ ነው። በጣም ከሚባለው በላይ እኔ ቃላት ያጥረኛል። በዚህ ልጅ ላይ ብዙ ነገር ሰማነ፣ ብዙ ነገር አየነ። ሲቀጥል ደግሞ አረቦች የሚፈስቱት ፖስት ላይ እየገባችሁ በአማርኛ የማይባል ነገር ይሄ ሁሉ ምን አስፈለገ? ይሄ ሁሉ ምን አስፈለገ እንዴ? አረብ ከፖስተው ቪዲዮ ላይ እኮ ማለት ነው እውነት ለመናገር 75% ሀበሻ ነው። እዚህ ጋር 25% አይሆንም አረብ ኮሜንት የሚሰጠው ማለት ነው። እንግዲህ እኛ በዚህ መልኩ እንደምታዩት ኢሻራ ላይ ቁጭ ብሎ ስልክ የሚያወራውንም የሚለውንም በጣም በሳተላይት እየተከታተሉት ነው። ሁሉንም ሰው ሀበሻው አሁን በቁጥጥራቸው ውስጥ ነው። ይሄ ሁሉ ኮሜንት የምታዩት እንግዲህ ከአረብ ቻናል ላይ ተገብቶ ነው ይሄ ኮሜንት የተሰጠው ማለት ነው። ለምን ታውቃላችሁ? ተረጉማሉ ይላሉ። እኛ ብዙ ነገር አሁን ቴክኖሎጂው ሰልጥኗል። አያነቡም ማለት አይቻልም፣ ያነባሉ። በጣም በብዙ ነገር እንተዋወቃለን። እኛ የምንጽፈውን ያሉ እነሱ የሚጽፉትን እያየን ነው፣ እየሰማን ነው። ስለዚህ እንደው ምን አለበት ትንሽ በረድ ብንል፣ ትንሽ ብንበርድ ምን አለ? አንደኛ ለልጁ ትልቅ ችግር ነው የሆነበት፣ ለገዳዩ ትልቅ ችግር ነው የሆነበት። ያምልጥ ባመለጠ ባለ ማለቱ ጥሩ ሆኖ እያለ በጣም እንትን አላችሁ። በቃ ማለት እነሱም እኮ ሰው ነው የሞተባቸው አይደል? ይባስ እነሱ ምንድን ያደረግናቸው እንዲበሳጩ፣ ይሄ ሁሉ ኮሜንት እንዲበሳጩ፣ እነሱ በቃ እንደዚህ ናቸው እንዴ እንዲሉን፣ ልጁ ላይ በጣም ጫና እንዲፈጠርበት የማምለጥ እድል እንኳን ቢኖረው እንዳያመልጥ ተደርጓል ይሄ ልጅ እውነት ለመናገር ማለት ነው። እንግዲህ በዚህ 2 ቀን ደግሞ ተይዟንም ይባላል አልተያዘም ይባላል። በጣም ከባድ ነው። እንግዲህ ምን እንደገጠመው እኛ አናውቅም እውነት ለመናገር። እግዚአብሔር ግን ከሱ ጋር ይሁን። እንግዲህ የሞተውንም መንግስተ ሰማያት ያውርስልን እንደምንለው እኛ ሌላ ምንም ልንል አንችልም። ምክንያቱም የሰው ልጅ እስከሆነ ድረስ ሟችም ወንድማችን ነው፣ ገዳይም ወንድማችን ነው። እንደ ሰው ያሳዝናል እውነት ለመናገር ወጣቱ በአጭር መቅረቱ እንደ ሰው ልጅ በጣም የሚያሳዝን ነገር ነው። ገዳዩ ደግሞ እንግዲህ ለእናቱ ፈጣሪ ጠብቀው፣ ሌላ ምን ይባላል? ለእናቱ ሲል ያው ሰው ባለው አይደለም ሰው የሚሞተውና ሰው የሚድነው። ያው ፈጣሪ ምን ያለውን የፈጠረውን ነፍስ ማንም አይገለውም። ማምለጥ ካለበት እንግዲህ እሱ ያስመልጠው። እኛ ግን እንደው ስርዓት ብናረግ ይሄ ነገር ነገም ይደገማል፣ ከነገ ወዲያም ሊደገም ይችላል። አዲስ ነገር አይደለም ማለት ለመናገር እኛም ጋር ሀበሻዎቹ ጋር ብዙ ነገር ይፈጠራል። ባለፈው ቴዲ የብሬክስ ሀበሻ ያክስቱ ልጅ ነው ምናምን ቢሞት እንዴት ስንሆን እንደነበረ ስንት ስናወራ እንደነበረ እንተዋወቃለን። ተው ነገ በኔ ነው፣ ምን እንደሚገጥመን አናውቅም። የሰው ልጅ ነን። በሟችም እልል አይባልም፣ በገዳይም እልል አይባልም። ፈጣሪ ያባርዳቸው። በጣም ብዙ ሰው እየተንገላታ ነው በአሁኑ ሰዓት እውነት ለመናገር
በተፍተሽ ምክንያት የኢቃማ ብር የከፈለ ምን ያለ ብቻ በጣም ብዙ ችግር ላይ ያለ ሰው አለና በዚህ ሰዓት እና እንደው ወንድሞቻችንም ትንሽ ትዕግስት ብታረጉ እነሱ ጋር ያን ያህል ባትቀራረቡ። ምንድነው አንዳንዴ ልጅ ካሳ ምንድነው ጅልን አያሳዩትም ካሳዩትም አይነሱትም የሚባል ነገር አለ። እንደው ከእነሱ ጋር ያላችሁን ቀረቤታ በልክ ብታረጉት እንደው በልክ ብታረጉት። ምክንያቱም በዚህ ልክ አትጎዳዱም ነበረ። በጣም ከመደፋፈር የተነሳ ነው እንግዲህ ወደ መጥፎ ነገር ሊሄድ የሚችለው እና ወንድሞቻችንም እንደው ትንሽ እንትን ብትሉ ብትተው ከእነሱ ጋር ያላችሁን ነገር እንደው ቢበቃ። ስንቱ ወንድሞቻችን አለቁ፣ ስንቱ በረሃ በላው፣ ስንቱ ከባህር ጠዋሪ ያጣ፣ ስንቱ ወድቆ ቀረበ በረሃ እና በጣም ከባድ ነው። በጣም የሚከብድና ዘገንን ሰዓት ነው። ለማንኛውም እንግዲህ ፈጣሪ ሁላችንንም ተብሪዱን ይላክልን። ሌላ ምን ይባላል? ቸርን ሰንብት እላለሁኝ። እባካችሁ እህቶቼ በተረፈ ትዕግስት ይኖራችሁ። እኔ ሌላ ምንም ልል አልችልም። ሴቶች ግን ተው መታገስ ነው ያለብን ነው፣ ማሳለፍ ነው ያለብን ነው። ሁሉም ለበጎ ነው እኮ ያልፋል። እኛም እኮ ነጋገራችንን ገባ ይሆናል። የሆነ ሰዓት እኮ ታሪክ እናወራ ይሆናል። እንደዚህ እኮ ነበረ፣ እንደዚህ እኮ ሆነ ልንል እንችላለን። ስለዚህ ተው፣ ነገን በተስፋ ዝም ብለን እንኑር። ፈጣሪን እንጠይቅ። የምንፈልገውን ነገር እሱ ይሰጠናል። ዘላለም ዓለም ባርነትን ለማስፋፋት ከሃይማኖት ጋር እያያያዝን ምን እያልን መሆን የለበትም። በቃ የሰው ልጅ ሰው በመሆኑ ነው መከበር ያለበትኝ። የእንትን ነበረ እንዴ እዚህ ሀገር ላይ እኮ ማለት ነው መሳሪያ ሻጩም መሳሪያ ገዡም እነሱ ናቸው። እውነት እንነጋገር ከተባለ መቼም የኢትዮጵያ ሰው መጥቶ የሳኡዲን ተራራና የሳኡዲን ወንዝ ያውቃል ማለት ዘበት ነው። እናውቃለን። አብረው ነው የሚሰሩት፣ ተዋደው ተፋቅረው ነው የሚሰሩት። ግን መጨረሻ ላይ ገንዘብ ሰይጣን ነው ያጣላል ማለት ነው። ቸርን